የተከበራችሁ የቻናላችን የጠቃሚ መረጃ ቤተሰቦች እጅግ በጣም ረጅም ጊዜ በዚህ ጉዳይ ላይ ተነጋግረን አናውቅም። እንደ ድሮም እየመጣው አይደለም፣ ትንሽ ቢዚ ሆነናል። እንዴት ናችሁ? ሁሉ ሰላም ነው ወይ? እንግዲህ ለሰዓቱ የበርካቶች ጥያቄ የሆነውን ለመልስ መጥቻለሁ። በዩናይትድ አረብ ኤምሬት የምትገኙትን ይመለከታል። ዩናይትድ አረብ ኤምሬት ላላችሁ በአሁን ሰዓት በርካቶች እየጠየቃችሁ ያላችሁት አዲስ የምህረት አዋጅ ወጥቷል ወይ የሚል ጥያቄ ነው እየጠየቃችሁ ያላችሁት። በዚህ ጉዳይ ላይ ምላሽ ይዣለሁ። ምላሹን ወደ እናንተ የማደርስ ነው የሚሆነው። የተከበራችሁ አድማጮች እጅግ በጣም አስደሳች መረጃ ነው የወጣው። ይህንን ወደ እናንተ አስደሳች መረጃ ወደ እናንተ ማድረስ ይሆናል። ሌላው ወደ እናንተ የማደርሰው የሚሆነው ደግሞ ከዚሁ ጋር በተያያዘ ወደ ሀገራችን አሁን መሄድ እንፈልጋለን ምንድነው ያለው የሚለውን ጥያቄም እሱንም የምመልስላችሁ ነው የሚሆነው ማለት ነው። ስለዚህ የተከበራችሁ አድማጮች እነዚህን ወሳኝ መረጃዎች ወደ እናንተ የማደርስ ይሆናል። አብራችሁ እንድትቆዩ በአክብሮት እየጠየቅኩኝ ወደ ነጥቦቹ አልፋለሁ። ወደዛ ከማለፌ በፊት ግን ሁላችሁም ይህን ቪዲዮ የምታዩ ይህን ቪዲዮ ላይክ አድርጉ። ይህን ቪዲዮ ላይክ አድርጋችሁ ማለት ሌሎች እንዲያዩት እድል ትፈጥራላችሁ ማለት ነው። ስለዚህ ቪዲዮውን ላይክ በማድረግ ብትጀምሩ ለብዙዎች እንዲደርስ ታደርጋላችሁ ማለት እወዳለሁ። ወደ መጀመሪያው መረጃ ስንገባ ወደ ሀገራችን መግባት እንፈልጋለን እያላችሁ ለምትጠይቁ ቪዛውን መጠበቅ አንፈልግም፣ አዲሱ አምነስቲ እስኪጀምር መጠበቅ ግዴታ አይደለም፣ እኔ እገባለሁ በጣም ያስቸኩለኛል ወደ ሀገሬ መግባት አለብኝ ለምትሉ ደግሞ ፕሮሰሱ ያው ነው፣ ምንም የተለየ ነገር የለውም። ፓስፖርት ኮፒ ካላችሁ እጅግ በጣም መልካም ነው። ፓስፖርት ኮፒያችሁን ይዛችሁ ኢትዮጵያ ኤምባሲ ሄዳችሁ መውጫ ወረቀት የግድ ያስፈልጋችኋል። ነገር ግን ደግሞ ከዚህ በፊት አምነስቲው ጊዜ ፓስፖርት ያወጣችሁ ወይም ደግሞ የ6 ወር ቪዛውን ያሰራችሁ ዝም ብላችሁ ወደ ሀገራችሁ መግባት ትችላላችሁ። የግድ ከኢትዮጵያ ኤምባሲ መውጫ ወረቀት አያስፈልጋችሁም። የጠፋችሁበት ቦታ መሄድ ነው ያለባችሁ፣ እዛ ሄዳችሁ ነው የምትጨርሱት። የፓስፖርት ቁጥራችሁ የምታውቁ ደግሞ ኤምባሲ ብትሄዱ ብዙ ጊዜ አይተባበሯችሁም። ምንድነው ማድረግ ያለባችሁ? ወደ ያላችሁበት ኢሚግሬሽን ሄዳችሁ የኢሚግሬሽን ሰራተኞችን በማናገር ወደ ሀገሬ ሊሄድ ነው ብላችሁ በመጠየቅ የጠፋችሁበትን ጠይቋቸዋል። ነገር ግን አሁን ለምሳሌ እናንተ አቡዳቢ ጠፍታችሁ ዱባይ ያላችሁ፣ አቡዳቢ ጠፍታችሁ ሻርጃ ያላችሁ፣ ወይ ራስ አልከማም ጠፍታችሁ ሻርጃ ያላችሁ ሰዎች ወደ ኢሚግሬሽን ሄዳችሁ ወደ ሀገር ይገባለሁ ስትሉ የት ነው የጠፋችሁት ስትባሉ የጠፋችሁበትን መናገር የለባችሁም። እኔ አላቅም የት እንደሆነ፣ ሴትዮዋ እዚህ ነው ያኖረችኝ ነው የምትሉት። አይ የት ነው የጠፋችሁ ስትባሉ ሻርጃ ኢሚግሬሽን ሄዳችሁ አይ አቡዳቢ ነው ካላችሁ አቡዳቢ ሄዳችሁ